ሰላም እንዴት ናችሁ? ዛሬ ሌሰን 2 ከባለፈው የቀጠለውን ትምህርት ይዤላችሁ መጥቻለሁ። ባለፈው ስለ ኤክስፕሬሽኖች ወይም ስለ አባባሎች ሌሰን 1 ላይ ስለ ግሪቲንግስ አይተን ነበረ። ዛሬ ደግሞ ሌሰን 2 ላይ ስለ አስኪንግ ዌል ቢንግ እናያለን። አስኪንግ ዌል ቢንግ ማለት ደህንነትን መጠየቅ ማለት ነው ይለናል። Asking well-being is an expression that one person should use to ask someone that he or she is fine or isn't fine. ደህንነትን መጠየቅ ማለት አንድ ሰው ደህና መሆን ወይም ደህና አለመሆኑን መጠየቅ ማለት ነው። ደህና መሆን አለመሆኑን ለማረጋገጥ የምንጠቀምበት መንገድ ማለት ነው። There are many ways to ask well-being. ደህንነትን ለመጠየቅ የምንጠቀምባቸው በጣም ብዙ መንገዶች አሉ። but the most known is በጣም ታዋቂ የሆነው የትኛውም የአክሰንት አይነት ወይም ብሪቲሽ አክሰንት ላይ የሚሆን አሜሪካን አክሰንት ላይ ታዋቂ የሆነው የአስኪንግ ዌል ቢንግ መጠየቂያ መንገድ ወይም ደህንነትን ለመጠየቅ የምንጠቀምበት መንገድ ዋነኛው ሃው አር ዩ ተብሎ ይጠራል። ወይም ደግሞ ሃው አር ዩ የሚል አባባል ነው። አብዛኛው የእንግሊዝኛ ክፍል ውስጥ እንግዲህ አብዛኛው እንግሊዝኛ የሚናገር ሰው በታዋቂነት ደህንነትን ለመጠየቅ የሚጠቀምበት ቃል እቺ ሃው አር ዩ የምትለውን ቃል ነው። ሃው አር ዩ ማለት እንዴት ነህ ለወንድ፣ እንዴት ነሽ ለሴት እና እንዴት ናችሁ ለብዙ ሰዎች መጠቀም እንችላለን። በዚህ በሃው አር ዩ ቦታ ሃው አር ዩ ዱይንግ እና ሃው ሃቭ ዩ ቢን መጠቀም ይቻላል። እንዲሁም እዚህ ጋር ይለናል ኖት ማስታወሻ you can use the following expressions instead of how are you ይለናል። ሃው አር ዩ በሚለው ቦታ የሚከተሉትን ኤክስፕሬሽኖች ወይም አባባሎች መጠቀም ትችላላችሁ። እነሱም ሃው ኢዝ ኢት ጎይንግ፣ ሃው ኢዝ ኤቭሪቲንግ፣ ሃው ኢዝ ላይፍ፣ ሃው አር ዩ ሆልዲንግ አፕ፣ ዋት ኢዝ አፕ፣ ዋትስ አር ዩ አፕ ቱ፣ ዋት ኢዝ ሃፕኒንግ፣ ዋት ኢዝ ኒው፣ ሃው አር ቲንግስ ጎይንግ ኦን፣ ኦልራይት የሚሉትን በሃው አር ዩ ቦታ ተክታችሁ አዘን አስኪንግ ዌል ቢንግ ደህንነትን ለመጠየቅ ከምንጠቀምባቸው መንገዶች ውስጥ እነሱን በሃው አር ዩ ቦታ ተክታችሁ መጠቀም ትችላላችሁ ይለናል። እዚህ ጋር የተዘረዘሩት ወይም ደግሞ አሁን የዘረዘርናቸው ማለት ነው። እንደ ሃው አር ዩ ትርጉም የሚሰጡን አባባሎች ማለት ነው። ለእነዚህ ደግሞ ኖት ማስታወሻ you can use the following responses for how are you ላይ የተጠቀሱትን ጨምሮ እና እዚህ ጋር ያሉትን ላይ ተጠቀሱት ማለት እና how is going እና how are you doing how have you been በአጠቃላይ ለሃው አር ዩ ምላሾች ወይም በሃው አር ዩ ተከተን መጠቀም ለምንችላቸው ጨምሮ ለሃው አር ዩ ምላሽ እነዚህ ከታች የተዘረዘሩትን ደግሞ መጠቀም ትችላላችሁ ይለናል። ለምሳሌ how are you how is it going what are you up to what is happening ብሎ የሆነ ሰው ጥያቄ ቢያቀርብልን እኛ በሪስፖንስ ደረጃ አዳን ኤክስፕሬሽን ለምላሽ በአባባል ደረጃ እነዚህን መጠቀም እንችላለን ማለት ነው። አይ አም ኦኬ ደህና ነኝ፣ ነቲንግ ምንም አለም፣ አይ አም ጉድ ደህና ነኝ፣ አም ብለስድ ደህና ነኝ፣ አይ አም ናት ሹር እርግጠኛ አይደለሁም፣ ጀስት ዘ ሴም ኦልድ እንደተለመደው፣ አይ ሃቭ ኤ ፐልስ ሶ አይ መስት ቢ ኦኬ ደም ዝውውር ያለ ስለዚህ ደህና ነኝ ወይም ደህና መሆን አለብኝ፣ ናት ቱ ባድ መጥፎ አይደለም፣ ኦ ጀስት ዩዥዋል ኦ እንደተለመደው፣ ቬሪ ዌል ቴንክስ በጣም ደህና ነኝ አመሰግናለሁ፣ ወይ ቤተር ዛን አይ ዲዘርቭ ከሚገባው በላይ ደህና ነኝ፣ ዲፈረንት ዴይ ሰም ኤክስተንስ የተለያየ ቀን አንድ አይነት ውሎ፣ አይ አም ዱይንግ ሪሊ ዌል በጣም ደህና ነኝ፣ አይ አም ሃንጊንግ ኢን ዜር እንደምንም እየታገስኩ ነው፣ ሰንሻይን ኦል ዴይ ሎንግ ሁሌም ደስ የሚል ቀን፣ the best I can be assuming you are at your best too እኔ መሆን የቻልኩትን ያክል አንተም ደህና እንደሆንክ አስባለሁ፣ really trouble thank you for asking በጣም አስቸጋሪ ሁኔታ ላይ ነኝ ስለጠየቀኝ ግን አመሰግናለሁ፣ better than some not as good as others ከአንዳንዶቹ የተሻለ ግን እንደ ሌሎቹ ጥሩ ያልሆነ ይላል። እንደዚህ አድርጋችሁ የሆነ ሰው how are you ወይም ደግሞ what is up ወይም what are you up to ብሎ ሲጠይቀን እዚህ ጋር አሁን የዘረዘርኳቸውን ምላሾች መጠቀም ትችላላችሁ ማለት ነው። ይሄ እንግዲህ አለን ኤክስፕሬሽን በአባባል ደረጃ እነዚህን መጠቀም እንችላለን። ግራመርሊ ደግሞ ፎርም ጠብቆ በሰዋሰው ደረጃ ፎርም ጠብቆ ደግሞ እንደዚሁ ሪስፖንስ መስጠት እንችላለን ማለት ነው። ለምሳሌ የሆነ ሰው ሃው አር ዩ ብሎ ጠይቋችሁ ከኤክስፕሬሽን ውጭ ባለ በግራመር መልኩ
ምላሽ መስጠት ከፈለጋችሁ እነዚህን መጠቀም ትችላላችሁ። ለምሳሌ አም ፋይን፣ ቴንክ ዩ ኤንድ ዩ፣ እኔ ደህና ነኝ አመሰግናለሁ፣ አንተስ፣ አንቺስ፣ እናንተስ ይላል ማለት ነው። የጠየቀን ሰው አይ አም ፋይን እኔ ደህና ነኝ፣ ቴንክ ዩ አመሰግናለሁ ስንል የምናመሰግነው አካል ሴት ከሆነች ኤንድ ዩ አንቺስ እንዴት ነሽ፣ ወንድ ከሆነ አንተስ እንዴት ነህ፣ ብዙ ከሆኑ እናንተስ እንዴት ናችሁ የሚል ምላሽ መስጠት እንችላለን ማለት ነው። እዚህ ጋር አይ አም ፋይን፣ ፋይን በሚለው ቦታ ማንን መጠቀም ትችላላችሁ? ጉድ፣ ባድ፣ ሶ ባይ ሶ፣ ዌል፣ ቴንክስ ቱ አላህ ወይ ደግሞ ኢት ኢዝ ሶ ባድ፣ ኢት ኢዝ ሶ ጉድ፣ ኢት ኢዝ ሶ ናይስ፣ ኢት ኢዝ ቬሪ ባድ እያልን በተጨማሪ አይ አም ፋይን በሚለው ቦታ ለምሳሌ አይ አም ፋይን፣ አይ አም ሶ ጉድ፣ አይ አም ሶ ባድ፣ አይ አም ቬሪ ናይስ፣ አይ አም ቬሪ ጉድ ወይም ደግሞ አይ አም ሶ ባይ ሶ፣ አይ አም 50-50፣ አይ አም ዌል፣ ቴንክስ ቱ አላህ ምናምን እያልን እዚህ ጋር መጠቀም እንችላለን። ቴንኪው አመሰግናለሁ፣ አንተስ፣ አንቺስ፣ እናንተስ ብለን ደግሞ ጥያቄ እናቀርባለን ማለት ነው። ያኔ ስቴፕ ወርታችን ያዘልን ይሄዳል። ጀስት ዋት ዊ መስት ዱ ኢዝ ማድረግ ያለብን ነገር ምንድን ነው? ሃው አር ዩ ተብለን ስንጠየቅ አሁን በነገርኳችሁ አማራጭ መሰረት አይ አም ፋይን፣ ቴንክ ዩ ኤንድ ዩ ብላችሁ መጠቀም ትችላላችሁ። በፋይን ቦታ እነዛን ተከታችሁ የፈለጋችሁትን መጠቀም ትችላላችሁ ማለት ነው። አሁንም ጥያቄ ግን አቅርበናል። ምን ብለን ያቀረብነው? አይ አም ፋይን ቴንክ ዩ ኤንድ ዩ ስንል እኔ ደህና ነኝ አመሰግናለሁ፣ አንተስ፣ አንቺስ፣ እናንተስ የሚል ጥያቄ ስናቀርብ ሰውየው ደግሞ ምላሽ ወይም እኛ ከሆነ የጠየቅነው ምላሽ ማቅረብ ስላለብን ለዚህ ደግሞ ምላሽ ሪስፖንስ እናቀርብለታለን። ጀት ሰማን ካምስ የሆነ ሰው መጣና አም ፋይን ቴንክ ዩ እኔ አለን። እኔ ደህና ነኝ አመሰግናለሁ፣ አንተስ፣ አንቺስ፣ እናንተስ ብሎ አንድ ሰው ቢጠይቀን እኛ ደግሞ ብለን እንመልሳለን አም ኦልሶ ፋይን ሃው ኢዝ ሰምቲንግ፣ እኔም ደህና ነኝ የሆነ ነገር እንዴት ነው። ለምሳሌ ሃው ኢዝ ኤዱኬሽን ትምህርት እንዴት ነው፣ ሃው ኢዝ ላይፍ ህይወት እንዴት ነው፣ ሃው ኢዝ ለርኒንግ መማር እንዴት ነው፣ ሃው ኢዝ ቲቺንግ ማስተማር እንዴት ነው፣ ሃው ኢዝ ወርክ ስራ እንዴት ነው፣ ሃው አር ዩር ፋሚሊስ ቤተሰቦች እንዴት ናቸው እያልን ጥያቄ ማቅረብ እንችላለን ይለናል። ሰው አም ኦልሶ ፋይን እኔም ደህና ነኝ፣ ወይም አም ኦልሶ ናይስ፣ አም ኦልሶ ቬሪ ፋይን፣ አም ኦልሶ ጉድ፣ አም ኦልሶ ቬሪ ዌል ምናምን እያልን በፋይን ቦታ መተካት እንችላለን። ሃው ኢዝ ላይፍ ህይወት እንዴት ናት፣ ሃው ኢዝ ኤዱኬሽን ትምህርት እንዴት ነው፣ ሃው ኢዝ ለርኒንግ መማር እንዴት፣ ሃው ኢዝ ቲቺንግ ማስተማር እንዴት ነው እያልን ምላሻችንን መስጠት እንችላለን ማለት ነው። አሁን ደግሞ እዚህም ጥያቄ ተነስቷል። ሃው ኢዝ ኤዱኬሽን፣ ሃው ኢዝ ላይፍ፣ ሃው ኢዝ ሰምቲንግ የሆነ ነገር እንዴት ነው ብለን ጥያቄ ያቅርበን ከሆነ ለዛ ምላሽ ያስፈልገናል። ለምሳሌ ሃው ኢዝ ላይፍ ከሆነ የተባልነው ኢት ኢዝ ጉድ ወር አባውት ጥሩ ነው አንተ ጋስ። ለምሳሌ ሃው ኢዝ ኤዱኬሽን ከሆነ የተባልነው ኢት ኢዝ ናይስ ወር አባውት ጥሩ ነው አንተ ጋስ። ሃው ኢዝ ወርክ ስራ እንዴት ነው? ኢት ኢዝ ባድ ወይም ኢት ኢዝ ጉድ ወር አባውት አንተ ጋስ ጥሩ ነው አንተ ጋስ፣ አንቺ ጋስ፣ እናንተ ጋስ ያን ምላሽ ሰጣለን ማለት ነው። አሁንም ጥያቄ ተነስቷል። ወር አባውት የሚል ጥያቄ ተነስቷል። አንተ ጋስ፣ አንቺ ጋስ፣ እናንተ ጋስ የሚለው ማለት ነው። ስለዚህ መጨረሻ ላይ እኛም ብለን መልሳለን። ኢት ኢዝ ጉድ ጥሩ ነው፣ ኢት ኢዝ ፋይን ደህና ነው፣ ኢት ኢዝ ባድ መጥፎ ነው፣ ኢት ኢዝ ዌል ደህና ነው ምንም አይልም፣ አልሐምዱሊላህ ምስጋና አላህ ቴንክስ ቱ አላህ እያል መጠቀም እንችላለን። ሰው ዛት የሆነ ሰው መጥቶ ሃው አር ዩ ሲለን ላይ በኤክስፕሬሽን ደረጃ የተቀመጡትን ምላሾች ወይም በግራመር ደረጃ እንደዚህ አይ አም ፋይን ቴንክ ዩ ኤንድ ዩ፣ ከዛ ሱስ አም ኦልሶ ፋይን ሃው ኢዝ ላይፍ፣ ሃው ኢዝ ኤዱኬሽን፣ ኢት ኢዝ ናይስ ወር አባውት፣ ኢት ኢዝ ጉድ እያልን ምላሻችንን መስጠት እንችላለን ማለት ነው። ሰው የሆነ ሰው ጋር ስንገናኝ ደህንነትን ለመጠየቅ ይሄንን መንገድ መጠቀም እንችላለን ማለት ነው። ወይም ደግሞ በዚህ መንገድ መሄድ እንችላለን።